አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የራሷ ቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተ ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷ ቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንደተለመደው እንግዲህ ያው ለድምጼ በጣም ይቅርታ ትንሽ ጉንፋን ያዝ አድርጎኛል ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ከች ብለናል። በአዲስ ቪዲዮ ስንመጣ ደግሞ አዲስ ነገር ነው ይዘን የመጣ ነው። አዲስ ነገር ይዘን የመጣ ነው ምንድነው? እንግዲህ እንደታወቀው ትናንትና ያብ ከሶሲ ጋር ሆኖ ሄሉ ማዘርና ፋዘር ጋር በግ ይዞ ሄዶ ነበረ። ይቅርታ ሁሉ ጠይቋል። ሽማግሌ ባለመላኪ ዘው ብዬ ቤታችሁ በመምጣቴ ነገሩ የማይፈታ ስለሆነብኝ የእናንተ ምክር ትሰማለች ይፈታል ብዬ ነው ብሎት እንግዲህ እንዳያችሁት ትናንትና ሄዱ እግራቸው ላይ ወድቆ ሁሉ ይቅርታቸውን ሲፈልግ ነበረ። እንግዲህ የሄሉ እናት ሄሉን ደውላ ባለቻት መሰረት ዛሬ ሄሉ ልዑል ጋራ ከች ብላለች ማለት ነው። እንግዲህ የሄሉም እናት ደውላ ሶሲን ያዥውና ሄሉ መታለች በማለት እንግዲህ እነ ሄሉ ቤት ሶሲም ያብም ልዑልም ሄሉም በሄሉ ፋዘር እና ማዘር ቤት ተገኝተዋል ማለት ነው። እናትና አባቶቻችንን አላህ እድሜና ጤና ይስጣቸው። እናትና አባት መኖር ጌጥ ነው። በቃ ሁሉ ነገር እንጃ በጣም ነው ደስ የሚለው። አሁን እንግዲህ ያው ገና ሳይጋቡ መጣላት እንዳለ ሁሉ መፋቀርም እንዳለ ሁሉ መጣላት አደግን ቢሆንም ያው ገና ትዳር ዓለም ውስጥ ሳይገባ አማት ቤት መሄዱ ትንሽ ቢከብድም ያው አማራጭ ጠፍቶብኝ ነው ተሷ ጋር ለመቀጠል ያለኝ አማራጭ እናንተ ጋር መምጣት ነው። ነገሮች ሁሉ አልሳካሉኝ፣ ይቅርታ አላደርግም አለችኝ። ስለዚህ እናንተ ምክር ስለምሰማ ብሎት እንግዲህ ያው የራሱ ጥሩ ነው ብሎ ያሰበውን ሀሳብ ነው እንግዲህ ይዞ ቤተሰቦቿ ጋር የቀረበው። ግን እንደኔ እንደ ሀሳብ ያው አንድ ሰው ትዳር ዓለም ውስጥ ከመግባቱ በፊት ጭቅጭቅ ምንም ሊኖር ይችላል፣ መጣላትም ሌላም ነገር ሊኖር ይችላል። ግን በተቻላችሁ አቅም በጓደኛና በዛው በአካባቢያችሁ ባሉ ሰዎች ነገሮችን ለመፍታት ሞክሩ። ምክንያቱም እናንተ በተጣላችሁ ቁጥር እየሄዳችሁ እነሱ ሽማግሌዎቹ ፊት እናትና አባት ፊት የምትሄዱ ከሆነ ምንድነው ገና ትዳር ዓለም ውስጥ ሳይገባ እንደዚህ ብሎ የሚፈጥርባቸው ነገር ይኖራል ማለት ነው። ያው ይሄ የራሴ ግል አስተያየት ነው። አላቅም የእናንተን አስተያየት። እና ደግሞ ትናንትና ዛሬ እንግዲህ ልዑል ሄሉ ብቻዋን ከምትመጣ ብሎ ጓደኛ ስለሆኑ አብሯት ነው ተከትሏት የመጣው። እንደምታዩት ልዑል በጣም አፍንጫውም ግንባሩም ላይ እጁም ተጠቅልሏል ማለት ነው። እንግዲህ ለሄሉ እንትን ብላ እረዳለሁ ብሎ በመጣው መተውት ነው ማለት ነው። እና እንግዲህ ያንን በማስመልከት ሄሉ ጋራ ተከትሎ መጥቶ ይቅርታ ሊባባሉ ያብና ሄሉ እንግዲህ ያብ ከሶሲ ጋር ሲመጣ ልዑልን ቀጥታ ቁጭ እንዳለ ነው ያገኘው። እንደመጣ ሰላምታውን ቀይሮ ለምን እዚህ መጣ ማለቱ ትንሽ እኔ እንትን ብሎኛል። ምክንያቱም ምንም እንኳን የእሱን መምጣት ባይወደውም እናትና አባቷን ለማክበር ሲባል ሌላ ነገር መፈለጉ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ልጅ ተከትሎ የመጣው ሄሉን ነው። ግን እንደመጣ ቢያንስ ሰላምታ መለዋወጡ ይቅር መባባላቸው ካልቀረ እንደመጣ ሰላም ቢለው ችግር የለውም። ሌሎቹን ሰላም ብሎ እሱን መተው ትንሽ ቅር ያስብላል። ምክንያቱም ያው ሁሉንም ሰላም ሲል እሱንም ሰላም ቢለው ያለው ነገር በኋላ አብረው ቢፈቱ የተሻለ ነው ብዬ አስብ ነበር። እና እሱ ጭራሽ እንደመጣ ለምን ልዑል ከሷ ጋር መጣ ለምን ምናምን ብሎ እሱ እኮ ነው እዚህ ደረጃ እንድንደርስ ያደረገን ምናምን ብሎ እንግዲህ እንደዛ ሲል አይ በቃ ተው ተሷ ጋር ለመታረቅ ነው የመጣው ታረቅ ሁሉ አሉት ማለት ነው። አማት ፊት የማይቻሉ ነገሮችን ራሱ መቻል ግድ ነው። ምክንያቱም የታየውን ሁሉ ፊት ለፊት አማት ፊትም ሆነ ሰው ፊት ግፍጥፍጥ ማለቱ ትንሽ ይከብዳል። ይህ አሁንም እንደ ግል አስተያየቴ ነው። ከተመቻችሁ
እናንተ ማስተያየታችሁን ጻፉ ማለት ነው። እንግዲህ ሄሉ ጓደኛዬ ነው ብላ እስካመጣችሁ ድረስ ጓደኛዬ ነው ብላ ቤተሰቦቿ አምነውበት ተቀብለዋል። እንደገና ይሄ ደግሞ ፍቅረኛ ነው፣ የወደፊት የትዳር አጋሯ ሊሆን የሚችል ነው። እንግዲህ ያብ እንግዲህ ይሄ ጓደኛዋን እሷን እምነት ተጣለባት። ጓደኛዋ ከሆነ ጓደኛዋን መቀበል ግድ ነው። ምክንያቱም ያው ጓደኛት እንግዲህ ተጎን እንደ ወንድም እንደ እህት ሆና እንደሚሆነው ማለት ነው። እንግዲህ የኔ የግል አስተሳሰቤ ይሄ ነው። ለማንኛውም ስለታረቃችሁ በጣም ደስ ይለናል። እኛ ሁሌ ትክክል አይነን። ምክንያቱም እናንተ የወደዳችሁትን ወደን የጠላችሁትን ጠልተን ስትጣሉ አስታርቀን ነውና የመዳም ቅመሞች ተመዳም ቅመሞች አንዷ አስታራቂ የሰው ደስታ የሚያስደስተኝ አንዷ የራሷ ቲዩብ ነኝ ማለት ነው። ለማንኛውም ጥፋት የሆኑበትን ነገሮች አንዳንዴ እንዲጣልን ባረግ ያው እንግዲህ የራስ የግል አስተያየት ከምታዩት አንጻር የምትናገሩት ነገር የለም። ያው እንግዲህ አማት ጎበዝ ነህ፣ በጣም የምትደነቅ ልጅ ነህ። አማቶች ፊት መተህ አስታርቁኝ ብለህ እግራቸው ላይ ወድቀህ እሷንም ደግሞ ላንተ ለእሷ ያለህን ቦታ ማሳየትህ በጣም ጥሩ ነው። ግን ያው ገና ከመጀመራችሁ በጠባት ጀምሩት። በተጠላችሁ ቁጥር አማት ፊት ወይ አማት ፊት ባትሄዱ የተመረጠ ነው ብዬ አምናለሁ። ምክንያቱም እንግዲህ የወደፊት ህይወታቸው ምንድን ነው ገና አሁን እየተጣሉ ምናምን የሚለው ነገር ምንም እንኳን ቤተሰብ ቀርቶ ማንም ሰው የሚያስበው ነገር ነው እና ይሄን ነገር በቃ ንጹህ ጠብ ሲኖራችሁ ጠባችሁን ብቻችሁን ለመፍታት ብትሞክሩ፣ በዙሪያችሁ ያንተን ጓደኛ የእሷን ጓደኛ ሆናችሁ ያለውን ነገር ለመፍታት ሞክሩ እላለሁ ማለት ነው። እንግዲህ ሄሉ የወደድሽውን እንወዳለን፣ አይሆንም ያልሽውን አይሆንም እንላለን። ሁሌ ትክክል ነን እኛ፣ ሁሌ ትክክልን እንግዲህ እኛም አጨብጫቢ ነን። ለመጣው ለሄደው አጨብጫቢ ነን በሚለው እኔን ያዥኝ። ምክንያቱም እንዳልክም ሲመጣ ሳጨበጭብ ነበረ፣ አሁንም ደግሞ ያብም ሲመጣ እያጨበጨብኩ ነው። እንግዲህ ተእውነት ጎንን ያለ ነው ልሻለሁና ጉዶቼ ፍቅሮቼ ማሮቼ ያው በጉም ሲታረድ አላየንም በጉ ይኬደ እያልኩ እላለሁ ማለት ነው። ስጋውንም አንድ ላይ ያስታረቂ መብላት አለብን እና ሶሲ ይመችሽ። እንግዲህ እኛም ትክክል ስንል አንቺም ደግሞ መሆን አለበት እያለሽ የጓደኝነትሽን ጥግ እያሳየሽ ነው ማለት ነው። እድሜና ጤና ለእናትና ለአባቷ እንዲሁም ለእናንተም ጥሩ መልካም አስተያየት ላላችሁ ሁሉ አብዝቶ ይስጣችሁ ማለት ነው። ውዶቼ ማሮቼ ፍቅሮቼ በሌላ ቪዲዮ ውስጥ የምንገናኝ የራሷ ቲዩብን ላይክ፣ ሰብስክራይብ፣ ሼር አድርጉ። ጉድባይ። እወዳችኋለሁ።